ይዤላችሁ የመጣሁት በሶሲ ሶያ እኔና ማርታ ፈተና ልንወዳደር ነው። ማን ጥሩ አድርጎ ይሰራዋል፣ ማን የሚጣፍጥ አድርጎ ይሰራዋል የሚለው ነው። ካሜራማናችን ሬት ያደርገናል እና በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሳምሪ ብሎ እንደዛ ያል ሰብስክራይብ እያደረጋችሁ በአዲስ ቪዲዮ በጥሩ ነገር እንመጣለን። አበረታቱን። እንወዳችኋለን። እሺ አከፋፈቱ ነው የሚጀምረው ሙያ አንቺ ማን ቆንጆ አድርጎ ይሰራዋል የሚለው ብቻ ሳይሆን ቀድሞ የጨረሰ ራሱ ሽልማት አለው። አይ እንደዛ አይደለም ዋናው። በዚህ አጋጣሚ ፋሚሊ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እዩ። እንደዚህ አድርገን እናስቆየዋለን እስከተከታተሉ። እንደዚህ አድርገን ለ3 ደቂቃ ለ2 ደቂቃ እናቆየዋለን። ያው በዚህ አጋጣሚ የፈላ ውሃ ሙቅ ነው ይሄ። እንደዚህ ዘብዘብ ብሎ ይቆያል። ወደ ስራ። ኦኬ ግባታችን አንድ አይነት ነው። ሙያሽን ሊፈተን ነው ዛሬ። ሙያሽን ቋንቺ በፍጥነት ራሱ አንገናኝም። ነው የሚበቃኝ ግባት ነው። ዘይትና ሽንኩርት ስለበዛ ሙያለሽ ማለት አይደለም፣ ወይ ወጥ ይጣፍጣል ማለት አይደለም። እሱ ችግር የለውም። እኔ መጥኝ ኢኮኖሚ ራሱ ፋሚሊ አሁን ይሄን አጣጥቤ እመጣለሁ። ጠብቁኝ። በጣም የሚያቃጥለው ጋይስ። ጽዳት ወሳኝ ነገር ነው። በዛ አጋጣሚ ጽድት እያደረጋችሁ መከታተፍ ራሱ ሙያ ይጠይቃል። በጣም ነው የምወደው መክተፍ። ከዛ ቲማቲም እንከትፋለን። እውነት በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ሞክሩት። ቃሪያ እንከትፋለሁ እዚህ ጋር። ሁሉ ሬዲ ያደርግና ወደ መስራት እንገባለን። በቃ ጋይስ እንደዚህ በትልልቁ ነው የምፈልገው። ሁሉም ነገር እንደዚህ ሬዲ አድርጌያለሁ። አሁን በቃ እየቀደምናት ነው ጋይስ። እዚህ እናደርጋለን። ይሄም ሬዲ ሆኗል። አሁን ወደ ስራ ነው ጋይስ። እንበልጣታለን። በዛ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ሳምሪ ቭሎግ ለዘመዶቻችሁ ቪዲዮቻችን አጋሩልን። በዚህ አጋጣሚ ከዛ እናንተ በምትፈልጉት ምንድነው መስራት የምትፈልገው ነገር ይሄን ስሪልን፣ እንደዚህ አድርጊልን፣ ይሄ ብትሰሪ ጥሩ ነው የምትሉት ሀሳብ ካለ አስቀምጡልኝ፣ እኔ እሰራለሁ። እኛ እዚህ ጋር ዘይት እየጨመርን እያያችሁ ካከታተፉ ከመጀመሪያ ጀምሮ እያያችሁ በደንብ አድርጋችሁ ኮሜንት ላይ ጻፉልን። ለሙያው በዚህ አጋጣሚም ባልም ቢመጣ ጥሩ ነው። ዘይት እኔ በጣም ነው የምወደው፣ አበዛለሁ። እስኪ ግል ትንሽ እንታገሰዋለን። ከጋላዋ ወደ ስንገባ ሲኒ አሁን በቃ ግሏል። መጥበሻዬ ጋል ሲል ይሄን እንጨምራለን። ቅድሚያ ፍጥነት ትጠላላችሁ ጋይስ። ዋና ፍጥነት አይደለም ዋናው ከአሁኑ ራሱ ሽታው ኦ ማይ ጋድ። እውነት ሶሲ እንደዚህ አሪፍ እያደረጋችሁ ስሩ፣ ሞክሩት። እንደዚህ አድርገሽ ብትሰሪው፣ እንደዚህ አድርገሽ እንደዚህ የምትሉት ነገር አስተያየት ካለ ስጡኝ። የተሻለ ከኔ ደግሞ የተሻለ እናንተ የምታውቁት አሰራር ካለ ቀበላለሁ።
በፊት እኔም ነበር የማበስለው ከእናቴ ቀጥሎ። ያው ለእናቴ ቅርብ ስለሆንኩኝ እኔ አግዛታለሁ ሁልጊዜና ሳምሪ ያው ታግዛለች፣ ትሰራለች፣ ግን ሞር እንደኔ ደግሞ አትሆንም። እርግጥ እኔ ምግብ ምናምን መስራት የጀመርኩት በቅርቡ ነው ማለት እንደዚህ ትልቅ ሆኜ ነው መስራት የጀመርኩት፣ ግን እንደዛም ብዬ ባለሙያ ነኝ። ሽንኩርታችን ስለጋለ ካሮትና ሽንኩርቱን እናስገባለን። እንደዚህ መጀመሪያ ይሄ በደንብ ጥብስ ማለት አለበት። ጥብስ ብሎ ውሃው እስኪያልቅ ድረስ ነው ጥብስ የምናደርገው ይሄን። ፋሚሊ እናንተ እስኪ በዚህ አጋጣሚ አዋሩን፣ ጻፉልን፣ እስኪ ኮሜንት አድርጉልን። ተራላችሁ የሚፈልጉትን ቪዲዮ ሀሳብ እንደዚህ ብትሰሪ በቭሎግ ላይ እንደዚህ ፕራንክ ተደራረጉ፣ በቃ የምትፈልጉትን ነገር ካለ አሳውቁ፣ እኛ እንሰራለን። አሁን እየሰራን ያለነው ጾም ነው፣ ግን ጾም ሲወጣ አሪፍ ምግብ ይሄን ስሩ፣ ይሄን ሞክሩት፣ እንደዚህ አድርጉን የምትሉ ነገር እንሰራለን። እናንተ ላይክ ሼር እያደረጋችሁ ለስተጋው ፋሚሊ አሪፍ እየሆነ ነው። ሽታው ራሱ ምንም ነገር አልጨመርኩበትም፣ ግን በጣም አሪፍ ነው ያለው። ውሃው እየጨረሰ ነው። ይኸው እንደምታዩት ነው። ምንም ውሃ የለውም፣ ትንሽ ነው የቀረው። ያው በቃ ይሄን ድርቅ ብጥጥ ሲያደርገው በደንብ ውሃው ግብአቶችን እንጨማምራለን። እኔ ከእናንተ ከተለያዩ በኋላ እንዴት ነው ምግብ ላይ ሰሪ ነበር? ከእኔ ምን ተማርሽ? አሁን ከምሰራቸው ብዙ ነገር ተምሬያለሁ። በእርግጥ አልዋሽም። ካሜራ ስላለ ምናምን አይደለም፣ በጣም ባለሙያ ነች። ግን አሁን ላይ አይደለም፣ አሁን ላይ ውድድር ነው። ግን በቃ እንደዚህ ቤት ላይ ግን በጣም ጎበዝ ነች። ከኔ የሚጣፍጥልኝ ምግብ ወይ የምትወጂው አንቺ ምንድን ነው? እኔ ከአንቺ በጣም የምወደው ዶሮ ወጥሽን እወደዋለሁ። ልክ እንደ ከጾም ደግሞ ሰላጣሽ እንግዲህ ያያችሁ ነው። እሷ እራሱ መስክራለች። በዚህ አጋጣሚ እውነት ለመናገር እንደዚህ እንጀራ መጋገር፣ እንደዚህ ምግብ መስራት ምናምን ከእሷ እያየሁ ነው የተማርኩት እና ያው አሁን ላይ ጥሩ እሰራለሁ። በደንብ ነው የሚሰራው። ከዛም ብዙም ልዩነት የለንም፣ ተቀራራቢ እድሜ ስለሆንን ብዙ ጊዜ አንድ ላይ ነው። ዛሬ ግን በጭራሽ ችግር የለውም። ብታሸንፈኝም ራሴ ያስተማርኳት ስለሆነ ችግር የለውም። አሁን እንደምታዩት እንደዚህ ልክ በቃ እንደዚህ ብራውን ከለር ሲሆን እንደዚህ ውሃው ድርቅ ሲል ከዛ ግብአቶቻችን እንጨምራለን ማለት ነው። አሁን መጀመሪያ የምንጨምረው ሽንኩርት ነው፣ ቀይ ሽንኩርት ማለት ነው። በነገራችን ላይ ሴቶች አሁን ብዙ ጊዜ አሁን ወንዶች በአሁኑ ጊዜ ያለው የሆነ ብዙ ነገር ያወራሉ አይደለ? ሴቶች መስራት አይችሉም። አሁን የድሮ እናቶቻችን አያቶቻችን በጣም ከትንሽ ጀምረህ ነው የምንሰራው መስራት። አሁን ግን ያው ጊዜውም ነው መሰለኝ ብዙም ሙያ ላይ አናይም። ግን እንዴት ይመስላችኋል? ማለት ሙያ ብናይ እኔ ጥሩ ነው። ሙያ ማወቅ አለባት ከሚያምኑ ሰዎች ነኝ። ሙያ ለራስ ነው። የሆነ ቦታ እንኳን ብትሄጂ የሆነ ነገር አዲስ ሰርተሽ የመብላት እድሉ ይኖርሻል። እና በአሁኑ ሰዓት ደግሞ ሴት ሆና ምንም ምግብ መስራት የማይችል ሰው የለም። ማለት ሙያ ማወቅ ምግብ መስራት ከምንም ነገር ሊገድብ አይችልም። ሙያና ምግብ መስራት ይለያያል። ምግብ ለምሳሌ አሁን በቃ አሁን ባለንበት ታይም በእርግጥ እየሰሩት ነው፣ ወንዶች ራሱ ሆነው ይሰራሉ። ሙያ ደግሞ ሌላ ነው። ሙያ ደግሞ በቃ ይሄ እንደዚህ እንደምናፈታቸው ግን ማወቅ አለባት ምንም ነገር አሁን እንደ ጠላ መጥመቅ በቃ እንደነዚህ ማወቅም አለብን ግዴታ ማለት ነው። በእርግጥ በአሁኑ ሰዓት ኢትዮጵያ ላይ በቃ በጣም የሚባለው ዶሮ መስራት ነው። ሙያ የሚባለው እንጀራ መጋገር፣ ዶሮ መስራት ነው። ያን ደግሞ ያው አብዛኞቻችን እንችላለን ብዬ አስባለሁ። ልክ ነሽ። እና በዚህ አጋጣሚ ሴቶችዬ እስኪ በቃ ይሄ ሙያ ይሄ እችላለሁ ይሄ የምትሉት እስኪ ኮሜንት እያደረጋችሁ እኔ ይሄ ስሰራ ይጣፍጥልኛል፣ ይሄ ስሰራ አልችልም፣ ይሄ የምትሉት ነገር ካለ ኮሜንት ላይ ጻፉልኝ። እንጀራ መጋገር፣ እንደዚህ ወጥ መስራት በስንት ዓመታችሁ ለመዳችሁ? ሽንኩርቱ አሪፍ ሆኖ እንደዚህ ጥብስ ብሎልናል። ከዛ ቀጣይ የምንጨምረው ቲማቲማችን እንደዚህ በትልልቁ የተከተፈ እንደዚህ አድርገን እንጨምራለን። ከዛ ይሄ ብዙም ባይጠበስ ትንሽ እሳት ካረገው ይበቃዋል።
ዳዊት በቃ ብሉኝ ብሉኝ ነው የሚለው። ከዛ በቃ ቲማቲሙ በጣም መጠበስ ስለሌለበት እዚህ ጋር ሽንኩርት ጨምራለሁ። ሽንኩርት ደግሞ ትንሽ ጥብስ እናደርገውና ከዛ ወደ ቃሪያችን እንሄዳለን ማለት ነው። በዚህ አጋጣሚ ሳምሪ ብሎግ እያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። አበረታቱን። ፋሚሊ ሁኑ፣ ታተርፋላችሁ። ብዙ ነገር እንማማራለን ከኛ እናንተም እኛም ከእናንተ እንደዚሁ የተማማርን እናድጋለን። እንደምታዩት ነው። እኔ ጨራረስኩ ማለት ነው። እንደዚህ ቻርጌ ጥር ምጥን ብላ ሰዓት ራሱ በቃ አልፈጀብኝም። ኦኬ። ከዛ መጨረሻ ላይ እንደዚህ አድርገን ጨው መስቼ ነበር። በዚህ አጋጣሚ ጋይስ ጨውን ትንሽ እንደዚህ አድርገን የኔም እየደረሰ ነው ሽታው። በነገራችን ላይ ስጋ ነው ያሰ ምንም አይነት ቅመም አልተጠቀምኩም። ሌላ ጊዜ ምንም አይነት ቅመም የለኝም ግን አንዳንድ ቅመም ቤት ያለው ቅመም ትጠቀሙ ሞር አሪፍ ይሆናል። ከዛ ፋሚሊ እንደዚህ አድርገን ጨራርሰናል። ከዛ ትንሽ ለማጣፈጫ ያክል የጾም ማለት ነው የጾም ሼኖ እዚህ አድርገን በጣም ነው አሪፍ የሚያደርገው ይሄ። በነገራችን ላይ ቤተሰብ ቃሪያ በጣም ማለት ነው ስለምራሳ እንደዚህ አድርጋችሁ እንደዚህ ጣል ታረጉበትና ለዛ ነው ትንሽ ይሄኛውን ጥብስ እንዳደረግን እዚህ ጋር ዝንጅብል ተጠቅሜያለሁ። የሆነ ሰዓት ታስታውሻለሁ ምን እንዳደረኩ የሆነ ሰዓት ማለት ነው ፋሚሊ እኔ ለመጀመሪያ ጊዜ ምግብ መስራት ስጀምር ያው ስንተኛ ክፍል ሆናለሁ እንደ ኦልሞስት 7ኛ ምናምን ወይ 8ኛ እንደዛ ነበርኩና አሪፍ አድርጌ የሰራሁና ምግብ በቃ ድንች ወጥ ቀይ በቀይ በጣም አሪፍ አድርጌ የሰራሁትና መጨረሻ ምን ባረግ ጥሩ ነው ማዘሩ ላይ ሰርታ ምናምን ቅቤ ምናምን ስትጠቀም አየኋትና እኔ ደግሞ የፀጉር ቅቤውን ምንም ያልተነጠረውን አምጥቼ ጨመርኩበት ማለት ነውና ይሄን አጋጣሚ ታስታውሻለሽ? አዎ በጣም አጋጣሚ ሆኖ ርቦን እኔና ማዘር ሰዎች ብለን ልንገባ ነው በታው እና እሷ ደግሞ ቅቤ ስታረግ ማዘር ሁሉ ጊዜ ስለምታያትኝ ቅቤ መሆኑ ነው እንጂ ለፀጉር የሚሆነውና ለወጥ የሚሆነውን አላወቀችውም። ብቻ አንስታ የፀጉሩን አደረገችው እና ለዚህ ድረስ ባለሙያ ነኝ ያው ልጅ ስለነበረች እና ፋሚሊ እኔ አሁን በቃ ያው በዚህ መልኩ ደርሷል። አሪፍ አድርጌ ጨራርሻለሁ፣ ሰርቻለሁ። አሁን አድርጌ ደግሞ አቀራርቤ ይመለሳችኋለሁ። ፋሚሊ አሁን እኔ ቀድሜ ጨረስኩት፣ ግን እሷ ስትጨርስ ጠብቅ ነበር። እጃችን ተጣጥበን ተመልሰናል፣ አዘጋጅተናል። ኦኬ አሁን በቃ ለላጤ ያንሱ ቀለል ያለ ይሄን እንደምታዩት እውነት ሳታዳላ በስርዓት ነው የምትዳኘን። እንደዚህ አድርጋችሁ ታቀርቡና በቃ በዳቦ ብትፈልጉ በእንጀራ በምትፈልጉት ነገር ያው አሁን አጋጣሚ ቤት ውስጥ ዳቦ የለም፣ ግን በዳቦ ራሱ በጣም ገራሚ ነው። ለአሁኑ ግን እቺ ትመስላለች። የማን ቤት ይመስላችኋል? ኦ ማይ ጋድ! ግን ሲታይ እንደዚህ ባይን ስታይ የማን ቤት ይመስላል? ያው የሁለታችሁ የሚጣፍጥ ይመስለኛል፣ ግን ደግሞ የምናውቀው በመቅመስ ይመስለኛል። የሁለታችሁም ሚዛናዊ ነው፣ ግን የሆነ ስታየው ከአይን ይሆነ ይሄን ያው እውነቱን በቃ እውነቱ የተሰማን ተናገር። በጣም ከባድ ነው እንግዲህ ተመልካቾች፣ ችግር የለውም። ይሄኛው ጥብስ ትንሽ የጥብስ ስሜት አለው፣ ይሄኛው ደግሞ የተወሰነ እንትኑ ስላልወደድኩት በርበሬነቱ ስላልወደድኩት ብቻ ይጣፍጣል፣ አሪፍ ነው። ግን በርበሬነቱን አልወደድኩትም። ወደ ጥብሱ አደራ። ኦ ማይ ጋድ! እና ፋሚሊ ለዛሬ እንደምታዩት እኔ አሸንፊያለሁ እና በሌላ ቪዲዮ ጥሩ ቪዲዮዎች እንመጣለን። በቃ የምትፈልጉት ነገር ይሄን ስሩ በሉን፣ እንሰራለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ፋሚሊ ሁኑ፣ ታተርፋላችሁ ጋይስ። እና በዚህ አጋጣሚ እወዳችኋለሁ። ባይ